ሰላም ቤተሰቦች አዲስ ከሆናችሁ ሰብስክራይብ በማድረግ ተባበሩ። ዛሬ ደግሞ የምናወራው ስለ ላሚን ያማል ሲሆን የሙያ እድገት መነሻ የላማሲያ ኮከብ ላሚን ያማል ከባርሴሎና የወጣቶች አካዳሚ ላማሳል ከወጡት ምርጥ ተጫዋቾች ተርታ ይሰለፋል። ገና በለጋ እድሜው በአሰልጣኝ ቫዢ አርናንዴዝ አማካኝነት ወደ ዋናው ቡድን የገባው ባሳየው የላቀ ብቃት ነው። የክለብ መዝገቦቹ ለባርሴሎና በሊጋው የተጫወተ ትንሹ ተጫዋች ብቻ ሳይሆን ለክለቡ ጎል ያስቆጠረ እና በቻምፒየንስ ሊግ የተሰለፈ ትንሹ ተጫዋች በመሆኑም ታሪክ ላይ ሰርቷል። ጨዋታ ስልት ቴክኒካል አናላይቲክስ ላሚን ያማል የሚጫወትበት ስልት ለዘመናዊ እግር ኳስ እጅግ ተስማሚ ነው። ኢንቨስት ዌንገር በባህላዊ መልኩ የቀኝ መስመር ተጫዋቾች ቢሆንም በግራ እግሩ በመጠቀም ወደ ሜዳው መሃል በመግባት ተጋጣሚን የማሸበር ልዩ ችሎታ አለው። የፈጠራ ችሎታ ኳስን በእግሩ ላይ አጣብቆ በመያዝ ክሎዝ ኮንትሮል እና ባለጠበቁት ቅጽበተ የግብ የሚሆኑ ኳሶችን ኪፓስ በማቅረብ ይታወቃል። የውሳኔ አሰጣጥ ከእድሜው በላይ የሆነ መረጋጋት አለው። መቼ መምታትና መቼ ኳስ መያዝ እንዳለበት ያለው ግንዛቤ ለቡድኑ ታክቲክ ወሳኝ ነው። በዓለም አቀፍ መድረክ ዩሮ 2024 ከዚያ በኋላ የዩሮ 2024 ጀርመን በተካሄደ ዩሮ በ2024 ስፔን ዋንጫ ስታነሳ የላሚን ያማል የማይተመን ነበር። በተለይም ከፈረንሳይ ጋር የተደረገው በግማሽ ፍጻሜ ጨዋታ ያስቆጠረው ጎል የመምታት ትክክለኛነቱ እና ድፍረቱ ያሳየበት ነበር። የምርጥ ወጣት ተጫዋች ሽልማት በውድድሩ የነበረ ወጥነት አሰልጣኞችና ታዛቢዎች ሳይቀይሩ እንዲደነቁ አድርጓቸዋል። ስለ ልቦናዊ ዝግጅቱና ተጽዕኖ የሚዲያና የአድናቂዎቹ ጫና በየሳምንቱ ሜሲ ጋር እየተነጻጸረ መጫወት ቀላል አይደለም። ሆኖም ላሚን ያማልን ከፍተኛ ግፊት በብልሃት በመቋቋም የራሱን ማንነት ለመገንባት እየሰራ ይገኛል። ከሜዳ ውጭ ስፔን ውስጥ በርካታ ወጣቶች መነሻ ሆኗል። የባርሴሎና እና የስፔን ቡድን የወደፊት ፕሮጀክት ማዕከል ተደርጎ ይወሰዳል። ቁጥራዊ መረጃዎች የአሁኑ ደረጃ የጨዋታ ብዛት ለክለቡ እና ለብሔራዊ ቡድኑ በመደበኛነት የሚሰለፍ ሲሆን በየጨዋታው የሚያነሳው የጎል እገዛ አሲስትና ጎል ማስቆጠር ብቃት የአውሮፓን እየመራ ይገኛል። የገበያ ዋጋ በአሁኑ ሰዓት በዓለም ላይ ከፍተኛ የገበያ ዋጋ ካላቸው ተጫዋቾች አንዱ ነው። በአጭሩ ላሚን ያማል የአንድ ትውልድ ተጫዋች ጀነሬሽን ታለንት ነው። ከሜዳ ውጭ ያለበት ትህትና እና በሜዳ ላይ ያለው ጨካኝ ብቃት የወደፊት የባላን ዶር ተሸላሚ ለመሆን የሚያስችል ደረጃ ላይ መሆኑን ያሳያል። የእሱን ጨዋታ በምትከታተልበት ጊዜ በተለይ ተከላካዮች ሲለብታል የሚጠቀሙበት የሰውነት እንቅስቃሴዎች ቦዲ ፊትነስ ላይ በትኩረት ብታደርግ ልዩን በቀላሉ ታስተውላለህ። ለዛሬ ላለን ቆይታ አመሰግናለሁ። ፎር ሞር ሰብስክራይበር ሼር ያድርጉ። ለዛሬ ባይ